ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም 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 ደህና ነኝ። እንግዲህ ዛሬ ትንሽ ጭንቅንቅ ብያለሁ ካለባበሴ አንፃር ማለት ነው። እንደምታዩኝ ፈታ ሸብረቅ ዝንጥ ብዬ መጥቻለሁ። ያው ዛሬ ከዚህ በፊት እንደዚህ ሆኜ አይታችሁኝ አታውቁምና ወደ ገደለው ወይም ደግሞ ወደ ጉዳዩ ከመግባቴ በፊት ልታገቢ ነው? ምን ተሰማችሁ ገና እንደዚህ ስታዩ ማለት ነው? እኔ በጣም ደስ ብሎኛል። ቬሎ መልበስ እንደዚህ ያስደስታል ብዬ አላስብም ነበርና አሁን በቃ ከመንገድም ቢሆን አግኝቼ ማግባት እንዳለብኝ አይነት ስሜት እየተሰማኝ ነው። አለበለዚያ በቬሎ አድራለሁ። ብቻ ዛሬ ቤተሰቦቼ እንደዚህ ሽብርቅርቅ ብዬ ቬሎ ለብሼ ክራውን አድርጌ አበባ ይዤ ወደ እናንተ መጥቼላችኋለሁ ማለት ነው። እንግዲህ ይህን ነገር ሳስብ ወይም ደግሞ እስከ ዛሬ ይህን ነገር ሳላደርገው ዛሬ በምን ሀሳብ መጣሽ ልትሉኝ ትችላላችሁ። የእውነቴ ነው፣ ቬሎ ላይ ነው ቀልቤ ማለት ነው። እንዴት አባቱ እንደሚያምር ብቻ በጣም ወድጄዋለሁ። ግን ደግሞ ወደ ገደለው ስገባላችሁ ዛሬ የተለየ ነገር ነው ይዤላችሁ የመጣሁት። ደስ ይላል ብዬ አስባለሁ። ራሴንም እንደዚህ ስላየሁት ደስ ይለኛል ብዬ አስባለሁ። ምንድነው እሱ? እኔስ አያችሁኝ እንድትገምቱ እድል ብሰጣችሁም ባልሰጣችሁም ኦልሬዲ ገምታችሁታል ብዬ አስባለሁ። ስለዚህ ማነው እሱ? ቀብራራው አብርሽ አለና ምን አሰብኩኝ መሰላችሁ? ቬሎ ስለወደድኩት ራሴን በመስታወት ሳየው በጣም በጣም ብዙ ወደ ፊውቸር እያሰብኩ ነውና ለዛ ነው ዛሬ እንግዲህ ወደዚህ መጣሁላችሁ። እንደምታዩት ቀይ አበባ ይዤ ቬሎ ለብሼ ክራውኔን አድርጌ ፀጉሬን እንደዚህ በአማረ መልኩ ተሰርቼ የመጣሁት አንድ ነገር አስቤ ነው። እሱም ደግሞ ምንድነው አብርሽ ጋር ደውዬለታለሁና ያው ያለሱ ባዶ እንደሆንኩኝ ታውቃላችሁ። ያለሱ እንደማላምር ያለሱ ግርማ ሞገስ እንዳሌለኝ ታውቃላችሁ። ስለዚህ ይሄን የሆነ ብቻ ራሴን ከአብርሽ ጋር ቬሎ ለብሼ ማየት ፈለኩኝ። እኔ ቬሎ ለብሼ ሱፍ ለብሶ ማለት ነውና ምን አይነት ሀሳብ መጣልኝ። እኔም እንደዚህ በቬሎ ሽብርቅርቅ ብዬ አብርሃምም ደግሞ በሱፍ ብረት መዝጊያ ሰውነቱ ላይ ሱፍ ጣል ብሎ አብረን ቪዲዮ እንድንሰራ አሰብኩኝና አብርሽ ጋር ደወልኩለት ማለት ነው። ምናልባት ከጀርባዬ ያለውን ቦታ ካያችሁት ቦታው ዝም ያለ ነው። የሆነ ተራራ ነገር ነው። ለየት ያለ ቦታ ነው። ለፎቶም ለምን ሰምቲንግ ምናልባት ሰርግ ያገባችሁም ያላገባችሁም በምታዩት ነገር አለ። ቬሎ የለበሰ ምናምን ዝም ብሎ ወይ ጫካ ውስጥ ወይም ደግሞ ቤት ውስጥ አይደለም መሆን ያለበት፣ እንዲህ ተራራ ቦታ ላይ ነውና አውቄ ነው ያን ቦታ የመረጥኩትም ያምር ነገር ለእናንተ ለማምጣት ማለት ነውና ምን አሰብኩኝ ዛሬ አብርሽ ጋር ደውዬለታለሁ እና ጫካ ውስጥ ዝም ብዬ ደብሮኛል አብርሽ እና የሆነ ጫካ ውስጥ ሳይሆን በስማም ሃይ እንደምንነግ ኦ ማይ ጋድ የምረከን ነው። በቃ አሁን ቀን የበራ ለወርቅ ነው እንደያዘኝ ከዚህ ለወርቅ ነው። ወይኔ ቡዲ ልባይ ሽራ የኛማ ሞሽራ የኛማ ሞሽራ የኛማ ሞሽራ የኛማ ሞሽራ የኛማ ሞሽራ ሙሽሪት ሙሽራ ዛሬ ነው ቀናችን